አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የይት ቤተሰቦቼ እንዲሁም ሰላማችሁ ይብዛ በያላችሁበት። ዛሬ የምሰራው ቪዲዮ ወላሂ እስከ ዛሬ ድረስ ፖስተዋለሁ እያልኩ እያሰብኩኝ ማለት ነው። አልመቼኝ ስላለ ዘግይቻለሁ ማለት ነው። አሁንም ቢሆን ግን አልረፈደም። ማለትም እናንተ ጋር ቀኑ ሳይደርስ መድረስ ስለነበረበት ነው። የእነዚህን የረመዳን ወሮች የለይለተል ቀድር ቀናቶች ወይም ደግሞ የቀሩትን 10 ቀናቶች ማለት ነው። በየቀኑ ዱዓ ማድረግ ያለብንን ነገር ልነግራችሁ ነው። በእርግጥ ብዙዎቻችሁ ልታውቁ ትችላላችሁ። ይሄ ደግሞ የሚያገለግለን ነገር ምንድነው? የታመመ ከህመሙ ለመፈወስ፣ የተጨነቀ ከጭንቀቱ ለመላቀቅ፣ የትኛውንም በር የተዘጋበት፣ የትኛውም መሰናክል ያጋጠመው፣ የትኛውም ችግር ያለበት ከዛ ችግሩ ለመላቀቅ እና እንዲሁም ደግሞ ወንጀል ያለበት ከወንጀሉ ለመታጠብ ወይም ደግሞ እስትግፋሩ ከአላህ ዘንድ መቅቡል እንዲሆን የሚያደርገው ሊሆን ይችላል ማለት ነው። በመጀመሪያ የትኛውንም የምንፈልገውን ነገር ለማሳካት አላህ ሱብሃነሁ ወተዓላ እንዲያግዘንና እንዲቀበለን ወይም እንዳሳካልን የሚያገለግሉትን የዱዓ ነገር እንትኖች መስፈርቶች እነግራችኋለሁኝ። ከዛ በመቀጠል ደግሞ በዚህ የ10 ቀናቶች ውስጥ በተከታታይ ማለት ነው ይሄን ቪዲዮ ከደረሳችሁ ጀምራችሁ ማለት ነው በጣም ቀላል ስለሆነ ለመሐፈዝ ራሱ የማታውቁ ከሆናችሁ በእርግጠኝነት ብዙዎቻችሁ ልታውቁት ትችላላችሁ። ግን የማታውቁት ደግሞ ለመሐፈዝ በጣም ቀላል ስለሆነ ማለት ነው ያኔ የሞባይላችሁ ዋትሳፕ መስመር ላይ ራሱ በአማርኛ ጻፍ አድርጋችሁ እንድታስታውሱት ማድረግ ትችላላችሁ ማለት ነው። በቀላሉ እንደዛ አድርጋችሁ ይቺን የቀረችዋን 10 ቀናት በዚህ ዱዓ ብትበረቱ ኢንሻአላህ በጣም ብዙ ችግር ያለባችሁ ስደተኞች እህቶቼ ትኖራላችሁ ማለት ነው። እና እንደምጠቅማችሁ ተስፋ አደርጋለሁኝ። ከዚህ የበለጠም ደግሞ ልታገኙ ትችላላችሁ ወይም ማውቃችሁም ሊሆን ይችላል። ግን ያው ያለውን ወይም የምታውቁትን ማሳወቅ ጥሩ ነው ወይም ደግሞ ከመልካምነት ይቆጠራልና ያወቃችሁትን አሳውቁ ብለዋል ረሱል ሰለላሁ ዐለይሂ ወሰለም ራሱ ማለት ነው። ያው እኔ ከእናንተ በላይ ብዙም ማውቅ ሆኜ ሳይሆን ግን የማነበውን ነው የምነግራችሁ። እናም ደግሞ ሰርቶላቸው ተጠቅመውበት የተደሰቱትን ምስክር በማድረግ ነው የምነግራችሁ ማለት ነው። ስለዚህ አብራችሁ የቆዩ ቪዲዮውን ላይክ እያደረጋችሁ ማለት ነው ለሌሎቹ እንዲደርስ አድርጉ። ወይም ደግሞ ይጠቅማቸዋል ብላችሁ ለምታስቧቸው ጓደኞቻችሁ ሼር አድርጎላቸው። አብራችሁ ይቆዩ። በመጀመሪያ በዚህ ረመዳን ወር ማለት ነው የትኛውም ጥያቄያችሁ እንዲመለስ የምታደርጉት ዱዓ ነው። ይህም ደግሞ ጋብቻ ለሚፈልግ ጋብቻን፣ ሀብት ለሚፈልግ ሀብትን፣ ከጭንቀት ለመላቀቅ የሚፈልግ ከጭንቀት ለመላቀቅ፣ ጉዞን ለሚፈልግ የጉዞ ስኬትን፣ እንዲሁም ደግሞ ከእስር ቤት ያለ እስር ቤት እንዲወጣ ማለት እስር ቤት ያለ ሰው ምናልባት ስልክ የለውም እና መከታተል አይችልም ይሆናል እና ዳር ያለ ሰው ለዛ ሰው ዱዓ ቢያደርግ ይሆናል ማለት ነው። እና የትኛውም ችግር ያለባችሁ ያንን ችግራችሁን ለመቅረፍ የምታደርጉት በዚህ በረመዳን ወር ተሰሚነት ያለው ዱዓ እነግራችኋለሁ። እሱን ተጠቀሙበት። አብራችሁ ይቆዩ። በመጀመሪያ የትኛውንም ዱዓ ስናደርግ ሀታ ሩቅያ ስናደርግ ወይም ደግሞ የትኛውንም ዱዓ ስናደርግ የትኛውንም ነገር በአላህ ስም ለማድረግ ንያ ስናደርግ ማለት ነው ወዱ ብንሆን ይመረጣል። እናም ይሄንንም እንደዚሁ እንደምነግራችሁ መጀመሪያ ወዱ ትሆናላችሁ ማለት ነው። ከዛም ወደ ቅብላ በመዞር ከዛም አያተል ኩርሲን ለ21 ጊዜ መቅራት። አያተል ኩርሲን ብዙዎቻችሁ ታውቁታላችሁ። የማታውቁትም ደግሞ ዩቲዩብ ላይ ራሱ አያተል ኩርሲ ብላችሁ ብትጽፉ ይመጣላችኋል። ሀታ በአማርኛ ብትጽፉት ራሱ ይመጣላችኋል። እሱን እየተከተላችሁ መቅራት ትችላላችሁ ማለት ነው። ማግኘት የከበዳችሁ ካላችሁ ማለት ነው ልጄ በዛኛው ቻናሌ ስለምትቀራ እሱን እንድታቀርብላችሁ ንገሩኝ። ታቀርብልን ካላችሁ እንድታቀርብላችሁ ተባበራችኋለሁ ማለት ነው። ነገር ግን ብዙዎቻችሁ ታውቁታላችሁ ወይም ደግሞ የማግኘት ይከብዳችኋል ብዬ አልገምትም። ከዛም በመቀጠል ለ3 ጊዜ ፈታህና ሊከ ፈትሃን ሙቢናል፣ ፈታህና ሊከ ፈትሃን ሙቢናል፣ ፈታህና ሊከ ፈትሃን ሙቢናል ትላላችሁ። አላሁመ ሰሊ አላ ሰይድና መሐመድ
ወአላ አሊ ሰይድና መሐመድ አላሁመ ቢሐቅ ሱረት ያሲን ወቢሐቅ እስሚከ አዛም አለዚ ኢዛ ዱኢተ ፊ አጀብት እዛ ሰአልተ ፊ አጣይት እንተ እርዙቅ ሃዘል በይት ሃዘል መንዝል ርዝቀን ሃላለን ጠይበን ሙባረከን ፊ ኢነሁ ምን ሱለይማን ወኢነሁ ቢስሚላሂ ራህማን ራሂም አላህ ታዕሉ አለይ ወአቱኒ ሙስሊሚን የሚለውን በአንድ ንጹህ ወረቀት ወይም በአንድ ንጹህ ሉክ ላይ ትጽፉታላችሁ ማለት ነው። ከዛም በኋላ ከጨረሳችሁ ጽፋችሁ ከጨረሳችሁ በኋላ ይሄንን ጽሁፍ ማለት ነው ወረቀቱን በትንንሹ ታጣጥፉታላችሁ። ከዛም በኋላ ከበራችሁ ላይ ወይም ከበሩ በላይ ተሰቅሉታላችሁ። ቤታችሁ ላይ ወይ ስራ ቦታችሁ ሊሆን ይችላል። የትኛውንም ድግምት፣ አይነ ጥላ፣ የትኛውንም ሂስድ ማስቀረት ይችላል ማለት ነው። የትኛውንም ችግር፣ የትኛውንም መሰናክል ማስወገድ ትችላላችሁ ማለት ነው። ከዚህ በፊት በነጭ ሽንኩርት እንዴት እንደምትሰሩ ነግራችኋለሁ። አሁን ደግሞ በቃሉ ብቻ እንትን ትላላችሁ ማለት ነው። አያተል ኩርሲን አትጽፉትም። ከቻላችሁ ደግሞ ችግር የለውም ብትጽፉት። እናም ይሄንን ወረቀት አጣጥፋችሁ በር ላይ ተሰቅላችሁት ማለት ነው። የትኛውም ህመም፣ ድግምት፣ ሂስድ፣ አይነ ጥላ የትኛውንም ነገር ማለት ነው መከላከል ይችላል። የትኛውንም መሰናክል፣ የትኛውንም ምቀኛ፣ የትኛውንም ጠላት መከላከል ይችላል ማለት ነው። ተጠቀሙበት። ከዚህ በመቀጠል ደግሞ ይህንን የቀረውን የ10 ቀን ረመዳን በተደጋጋሚ በየቀኑ ማለት ነው ብታደርጉ የትኛውን ቀን አላህ እንደሚሰማችሁ አናቅም፣ ወይም አላህ እንደሚሰማን አናቅምና ይህንን የቀሩትን 10 ቀናቶች ማለት ነው በየቀኑ ብታደርጉት ጥሩ ነው። ማታም ሆነ ቀን ማለት ነው። እነዚህን ዱዓዎች በጣም ቀላል ናቸው የምነግራችሁ ማለት ነው። እነዚህን ዱዓዎች በየቀኑ ብትሉ ሰላት ሰግዳችሁ ስጨርሱ ራሱ ማለት ነው። በተለይ አሱር አካባቢ ሰላት ሰግዳችሁ ስጨርሱ የሚመቻችሁ ከሆነ ግዴታ አሱር መሆን የለበትም ማለትም መግሪብ ሊሆን ይችላል፣ ኢንሻ ሊሆን ይችላል ማለት ስራችሁ ገብ ባለ ጊዜ በምሰግዱት ሶላት ማለት ነው። ሀጣ በሶላታችሁ ጊዜ ባይሆንም እንኳን ለሱ ብላችሁ ሰግዳችሁ ብታደርጉት፣ ለምሳሌ ሶላት ላይ የምትሰግዱ ካላችሁ ከመተኛታችሁ በፊት ይሄን ዱዓ አድርጋችሁ ብትተኙ ራሱ ችግር የለውም ማለት ነው። ጊዜን አይመርጥምና ብቻ በየቀኑ ብትሉት የተመረጠ ነው ማለት ነው። እና ይሄ ምንድን ነው ቀደም ሲል እንደተናገርኩት በወዱ መሆን አስፈላጊ ነው ማለት ነው። እና በወዱ ሆነን ወደ ቅብላ ከዞርን በኋላ አስተግፍርላ 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 100 ጊዜ እንላለን። ከዛም በመቀጠል አላሁመ እኒ እስአሉከ ሚን ኪታቢከ ሚን እስሚክ አልአዛም ወአስማኢከ አልሑስና እንተ ጃአልኒ ምን አጥቃ ናር። ይህንን ብለን ከጨረስን በኋላ ከልባችን አመንጭተን አላህ ስብሃነ ወተዓላን መለመን አለብን ማለት ነው። የምንፈልገውን ጉዳይ ለአላህ ስብሃነ ወተዓላ መንገርና እንዲያሳካልን ወይም እንዲፈጽምልን ነገሮችን ቀላል እንዲያደርግልን አላህ ስብሃነ ወተዓላን ከልባችን መለመን አለብን ማለት ነው። ልክ እንደ ሰይድነ ሱለይማን ረዳ አላሃኑ ሰይድነ ሱለይማን ረዳ አላሃኑ ሲለምን ረቢ ሀብሊ ሙልከን ላይንበቂ ለሀድ ምን ባዕዲ አለ። ስለዚህ እኛም ልባችንን ምኞታችንን ሰፋ አድርገን ከልባችን ከውስጣችን አላህ ስብሃነ ወተዓላን ከጠየቅነው መቼም እምቢ አይለንም ማለት ነው። የረመዳን በሮች ደግሞ ክፍቶች ናቸው በጣም ማለት ነው። እና በተለይ እኛ ስደት ሀገር ያለን ሰዎች እንባችን ተሰሚነት አለው፣ ዱዓችን ይደርሳል። ግን አላህ ስብሃነ ወተዓላ የሚሰማው ከልባችን ስንጠይቀው ነው ማለት ነው። ዝም ብለን በአፍ መለፍለፍ ምናምን አይደለምና ከልባችሁ አላህ ስብሃነ ወተዓላን ተንበርክካችሁ ለምኑት። በጣም የምትፈልጉት ነገር ይኖራል። ሁሉም ሰው የራሱ ምኞት አለ። አንዱ መጓዝ ይፈልጋል፣ አንዱ ማግባት ይፈልጋል፣ አንዱ የሆነ ነገር መግዛት ይፈልጋል፣ አንዱ ደግሞ ወደ ሀገሩ መመለስ ሊፈልግ ይችላል። ብቻ ሁላችንም አንዱ የትምህርት ውጤቱ እንዲያምርለት ሊፈልግ ይችላል። ሁላችንም የየራሳችን እንዳቅማችን የራሳችን ፕሮሰስ እና የራሳችን ምኞት አለንና አላህ ስብሃነ ወተዓላ የሁላችንም ምኞት አላህ ያሳካው። ግን እኛ ደግሞ በዱዓ መበርታት አለብን።
ይችን የቀረችውን 10 ጊዜ ተጠቅመን ማለት ነው 10 ቀናት ተጠቅመን ማለት ነው አላህ ጀነት እንዲወፍቀው የሚመኝም አለ። ሁላችንም እንፈልጋለን ጀነትን ማናችንም እንፈልጋለን። በአዱንያ ጥቅም ታስረን ረስተነው ካልሆነ በስተቀር ጀነትን የማይመኝ የለም ማለት ነውና አላህ ሱብሃነሁ ወተዓላ የምንመኘውን አላህ ያሳካልን። ሁላችሁም በዱዓ በርቱ እንበርታ እላችኋለሁ ውዶችዬ። እስካሁን መልካም ረመዳን ሆኖልናል አልሐምዱሊላህ። ቀላል ነው የዘንድሮ ረመዳን በጣም አይርብም አይደክምም። ሱብሃንአላህ እንግዲህ የደከማችሁ ልትኖሩ ትችላላችሁ። በእርግጥ ራብን በተመለከተ ደግሞ ያው እንደዚሁ አላቅም እውነት ለመናገር ብዙ የሚራቡ ሊኖሩ ይችላሉ። ያው እኛ ያለንበትን ብቻ አይደለም ማየት ያለብን ግን በአጠቃላይ የዘንድሮ ረመዳን ከሌላው አመት ረመዳን የተለየ ነው። ለኔ አላቅም ለእናንተ እንግዲህ ሱብሃንአላህ። መቼም ቢሆን የትኛውንም ችግሮቻችንን ደግሞ አላህ ቀላል አላህ ያድርግልን ማለት ነው። በጣም ፈጣንና በጣም ቀላል የሆነ ረመዳን ነው እኔ የዘንድሮ ረመዳን ለኔ የሆነው ማለት ነው። ለእናንተ ደግሞ አላቅም ውዶችዬ። በሌላ ፕሮግራሜ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ